ወይኔ አሁን ሰበብ ነው የሚሆንብኝ። ሄደች ምን ይሆንሽ ነው ባንቺ አንቺ ብርሃን ምን አንቺ ኖርማል ነው በሰው ቤት ሰው አስጎ ወንድ ጎረምሳ እኔ ራሴ እንኳን አንቺ አላውቅም አይደለም አንቺ እኮ ምን አደረግን? ቆይ ያረጋግጥ ነገር አለ ምን አደረግን? እኔ ያረጋችሁት ምን አውቃለሁ? በኔፊት ነው እንደምታደርጉት እንዴ? በኔፊት የምታደርጉ ፈልጋችሁ ነበር? በመድኃኒዓለም ምን አይነት ሀሳብ ነው የምታስቢው? ቆይ ምን አደረግን ብለሽ የምትጠይቂኝ? እኔ በምን አውቃለሁ? የመጣሁት አሁን ስመጣ ቁጭ ብላችኋል አለማችሁን እየቀጣችሁ ሲጀምር ይልሽ አንድ ነገር ልቆርሽ እሺ ወይ እኔ ጋር ወይ እሱ ጋር ወይኔ ጉዴ ወይ ሲያሳርሽ ጎረምሳ በቤቴ ጎረምሳ ይዘሽ መጣሽ ምን ማለት ነው ጎረምሳ ብርሃን ምን አይነት ሰው ነሽ እንዴ ሰው እናስተውስሽ እንዴ አንቺ ምንድነው ረስተሽ ነው ጎረምሳን ይሰው ተጠብቅሽ ምታምን ምንድነው ገረድ መሆንሽ ረሳሽ የምትይኝ እኔ አውቃለሁ ያንቺ ገረድ ነኝ ግን ምንድነው ምን ከመርሳት ጋር ምን ያገናኘዋል? ቆይ ምን ያገናኘዋል? ብርሃን ምን እየሆንሽ ነው? ቆይ ያለሽ ይዘሽ መጣሽ ማን ፈቅደሽ አስፈቅደሽኛል? ይሄ እኮ ምን ያጠፋው ጥፋት ምን እንዳለ አርገሽ ነው የምትናገሪው? ይደበድበኝ ነበር እኮ አይተሽዋል። ታስደበድበኝ ነበር በገዛ ቤቴ ጎረምሳ አንጥተሽ። ሲጀምር አልደበደበሽም አልሰደበሽም። አንቺ እኮ ነሽ መጀመሪያ የተናገርሽው አይደል እንዴ? ምን አርጊ ነው ቆይ የምትይኝ? ቆይ አሁን ይሄ ሄደ በመዳን ሄዳ ተከትለሽ ሂጂ። ለምን አትሄጂም አለሽ? ለመሄድ እኮ አኮኩበሻል። ሂጂ ተከትለሽ ሂጂ። ብርሃን እኔ ላኮኩብ አይደለም ይሄ ልጅ ቆይ ምን የሚተባበረኝ ልጅ አይደል እንዴ? ምን አለበት? ቆይ ምንድነው ምን አርጊ ነው የምትይኝ? ለምን ታስጨንቀኝ? ለቤት እንዲመጣ አልፈልግም። ገባሽ? ተፈለግሽ እዛው ሄድሽ አብረሽ ኑሪ እንጂ በሌዶበት አምጥተሽ እዚህ እንትን ልትይ አልፈቅድልሽም። እንዴ ምን እንዴት ነው የምታስቢው አንቺ ራስሽን? አረ ብርሃን ነገሮች ወደ ሌላ ትለውጪ። ምን ሆነሽ ነው? ወጥኩም እንዴት እንዳደረገው አይተሽ እንዴ ልጅ ምን አደረገ? የሰደብሽው አንቺ ለሰደብሽው እኮ ማለት ነው መልስ እንኳን ተገቢ መልስ እንኳን ለሰጠሽም እኮ በመድኃኒዓለም ምን ብሎ መለሰልሽ? ቆይ ምንም እኮ ክፉ የወጣው ነገር የለም አይደል እንዴ? ለሱ እየተከራከርሽ ነው ማርያም። ይሄ ደስ ይበልሽ ሄደልሽ እኮ አሁን ለሱ እየተከራከርሽ ለነሱ ሄደ ከፋሽ። ኧረ አንቺ ምን አይነት ሰው ነሽ? በስማም በጣም ነው የምታሳፍሪው በእውነት። ምንም የሚያሳፍር ነገር የለም። እባክሽ እራስሽ ጉዳይ አቦ ይቻውን ሜል ፈልግ ትሄጃለሽ ወይስ ትገቢያለሽ? ምን ፈልገሽ ነው? ለምን አብረሽ አትሄጂም? ለምንድን ነው ብርሃን እንደዚህ የምትይኝ? ስላስወጣሁሽ ከፍቶት ነው ስላስወጣሁት ከፋሽ? እኔ ይኸውልሽ እሱ ስለወጣ አይደለም የከፋኝ፣ ግን አንቺና እሱ የተጣላችሁበት መንገድ ትክክል አይደለም ነው እያልኩሽ ያለሁት እንጂ እኔ እሱ ስለወጣ እሱ ስለሄደ ከሱ ጋር ሌላ ነገር ኖሮኝ አይደለም። ለምንድን ነው ድጋሚ ገረድሽ ነኝ። ለምንድን ነው ድጋሚ የምትነግሪኝ? አይደለሁም አልኩሽ። ወይኔ ቆይ ላስታውስሽ ብዬሽ ነው ረስተሽዋል ብዬሽ ነው ለዛ ነው ምንድነው? እሺ ቆይ እስከዚህ ጣጣ የምትይው ምን ያደረኩት ነገር አለና ነው ጣጣ ምናምን የምትይው? ምን ያደረኩሽ ነገር አለ? ቆይ ምንም እኔ ላንቺ ኖርማል ነው በሰው ቤት ሰው አስጎ ወንድ ጎረምሳ እኔ ራሴ እንኳን አንቺ አላውቅም አይደለም አንቺ እኮ ምን አደረግን? ቆይ ያረጋግጥ ነገር አለ ምን አደረግን? እኔ ያረጋችሁት ምን አውቃለሁ? በኔፊት ነው እንደምታደርጉት እንዴ? በኔፊት የምታደርጉ ፈልጋችሁ ነበር? በመድኃኒዓለም ምን አይነት ሀሳብ ነው የምታስቢው? ቆይ ምን አደረግን ብለሽ የምትጠይቂኝ? እኔ በምን አውቃለሁ? የመጣሁት አሁን ስመጣ ቁጭ ብላችኋል አለማችሁን እየቀጣችሁ ሲጀምር ይልሽ አንድ ነገር ልቆርሽ እሺ ወይ እኔ ጋር ወይ እሱ ጋር ምንድነው? ወይ እኔ ጋር ወይ እሱ ጋር ምንድነው? ወይ ከኔ ወይ ከሱ ትመርጫለሽ አለቀ። ምንድነው የምመርጠው? ቆይ አንቺ ምን አይነት ሰው ነሽ ግን ብርሃን? አንቺ ከሱ ጋር እንዴት ታወዳድሪዋለሽ? ቆይ ለምንድን ነው እንዴ አንቺ በዚህ ልክ እኔ እንቀሻለሁ እንዴ ከሱ ጋር ማወዳደር? ስለናቅሽኝ ማለት ነው። አንተ ለሱ እኮ ነው የተናገረው ነገር የሆነ እንትን ሳያሳስብሽ ለሱ ነው እንትን እያልሽ ያለሽ እየተከራከርሽ። እኔ ለሱ እየተከራከርኩ ወይ ያገዝኩለት አይደለም፣ ግን የተጣላችሁበት መንገድ እኔ ግራ አጋባኝ። በእውነት ያልጠበኩት ነው የሆነው። በዚህ ደረጃ አንቺ እኮ ሁሉን ነገር ለምን ወደ መጥፎ ትወስጂዋለሽ እንዴ? እኔ ባለሁበት ለምን አላመጣሽም? መጥፎ ነገር ካልሆነ መጥፎ ነገር አስባችሁ ካልሆነ እኔ በሌለውበት ሰው ማስገባት ሲጀመር ምን ይሉታል? ምን ማለት ነው? ራስሽ እኮ ነሽ አሁን ጥሩ ያልሽኝ አይደል እንዴ? ጥሩ ማለት ወይ አስበሽ ነው? ምን ያመናክርሻል? ሲጀመር በስነ ስርዓት እዚህ ጋር ተቀምጠሽ አውሪኝ። የምታወሪኝ ከሆነ ለዚህ ማሳዘንሽ ምን ተመናቀርኩ? ቆይ ምን አረኩሽ? አሁን ቆይ እዚህ ጋር ስለተቀመጥኩ አሳዝነው? እሺ ቆምልሻለሁ። ለምን ተንበረከክም አይደለም መቆም ሰው ከፍ ታደርጋለች።
ሲጀመር እንደዚህ ፏ ብለሽ እንደዚህ ያመጣሽው ግን ለኔ ትነግሪኝ እኮ ኖርማል ነው። ወይኔ ባለ ተረቱ ሰውዬ ትጄ ልፈንዳ አለ። ኧረ ብርሃን በመድኃኒዓለም ነገሮች እየፈነዳሽ እኮ ነው። ይኸው ፈነዳሽ እኮ እዚሁ ምን የትም መሄድ አይጠበቅብሽም እኮ የፈለግሽውን እያደረግሽ ነው። ምን ሳረጋየሽኝ? ቆይ ምን ሳረጋየሽኝ እንዴ? ከዚህ በዚህ ላይ እኔ የምትገርሚ ሰው እኮ ነሽ። ከኔና ከሱ ካልመረጥሽ ምንድነው? አዎ ምረጪ። ወይ እሱ ጋር ሂጂ እዛው አብራችሁ ኑሩ፣ ወይ ደግሞ እዚህ ሁለተኛ እንዲደርስ አልፈልግም። ዳንቺ ሲጀመር ከዚህ በፊትም እኮ እኔና አንቺ ጸባችን በሰው የተነሳ ነው። አዎ ምን ያደርጉልሻል? ተይ ብርሃን ተይ፣ በመድኃኒዓለም እኔን ተረጂኝ። ምንድነው ልረዳሽ? ምንድነው ፍላጎት? ኧረ ብርሃን በመድኃኒዓለም ነገሮች ወደ ሌላ አታስጊጂ እንዴ! እኔ ስንቴ ደጋግሜ ልንገርሽ። ለምንድን ነው ቆይ እኔ ገረድ ስለሆንኩ ነው እንደዚህ የምትይኝ? ማለት አናዝ ጉዳይ ስሬ ገረድ አትበይ። ያልሽኝ እኮ አንቺ ነሽ። ፈልገሽ ነው እኮ ፈልገሽ ነው እኮ ፈልገሽ ታዲያ ተነጋግረን ተስማምተናል እንዴ? እንደዚህ ምንድነው ገረድ ሲጀመር? አንቺን ልጠይቅሽ አንቺ አይደለሽ ያልሽኝ እና ደጋግመሽ አውቃለሁ። አሰሪቶሽ ነው ስሙ ተመችቶ እኮ እንዳስብ አይምሮ እንዲሆን አይደለ እንዲቀረጽበት አለሽ ጉዳይ ተነቀሹ ስትፈልጊ ነው ያወራው ስለሌላ ነገር እሷ እንትን የምትለው። እሺ ምን አድርጊ ነው የምትይኝ? ስለሌላ ነገር የምትይኝ ምን አድርጊ ነው የምትይኝ? ምን አደረኩሽ? እሺ ሰው አታምጪ። አሁን ልጁን ጥሩና ሁለተኛ ለምንድን ነው የምጠራው? ሁለተኛ አጠገብሽ እንዳይደርስ እንዳያናግርሽ ባጠገቤ እንትን ይበል። ምን ይበል? ይንገርሽ ብርሃን እኔ እኮ ነገርኩሽ አይደል እንዴ? እኔ የግድ እሱ መጥራት አይጠበቅብኝም። አንቺን ነገርኩሽ። በቃ እኔ በቃ ምርጫዬም የምትሆኚው ላናግርሽም የምችለው አንቺን ነው። ከሱ ጋር ያለኝ ነገር በቃ ምንም የግድ እሱን እዚህ ጋር እንዴ ምን እኮ ጠይቄ ነበር አይደል እንዴ? ጠይቄ ነበር እኮ። ድንገት የተፈጠረ ነገር ነው ብርሃን። ድንገት ነው እንዴ? ያስበሽበት ተዘጋጅተሽ ቡና ሻይ ቡና አቅርበሽ ምናምን ድንገት ይሄ እንደዚህ አይነት ድንገት አለ እንዴ? ድንገት የሚመጣ ሰው እኮ ከበር ላይ ነው የሚመለሰው። ውስጥ አስገብተሽ ተስተካክላችሁ ተቀምጣችሁ ተስተካክለሽ ለብሰሽ ይሄ ድንገት ነው እንዴ? ኧረ እኔ የራስሽ ጉዳይ የሚጠቅምሽ ነገር ከሆነ እኮ እዛው በውጭ ነው። እዚህ አታምጪች እኮ ከሱም ጋር መሄድ መኖር። ቆይ አንቺ ግን ምን አድርጊ ነው የምትይኝ ብርሃን? በመድኃኒዓለም ባለቀ ሰዓት ማለት ነው። ባለቀ ሰዓት አይደል እንዴ? ምኑን ያለ ይምጣና ይስራልኝ አልሽ። ይስራልኝ ስትይ እኮ ነው የጠራሁት አይደል እንዴ? እና ሰርቶ መሄድና ተቀምጦ መብላት መጠጣት አንድ ላይ መጨመላለቅ ምን አገናኝ? እኔ አንቺን በምን ቋንቋ እንደማስረዳሽ አላውቅም። በቃ እኔ ታይም ብርሃን፣ እኔ ትክክለኛ ሁኔታ ላይ አይደለም። እኔ እኮ ትችሻለሁ። አንቺ ነሽ አልተው ያልሽኝ። እኔ ከተውኩሽ ቆይቻለሁ። አሁን ምን እያልሽ ነው? እኔ በቃ ተይ ብርሃን ተይ። እኔ በእውነት በጣም ነው ማስረብሽ። እና ልትሄጂ ነው? ነይ ውጪ፣ ነይ ውጪ፣ ሰሜንሽ ነይ ውጪ። ነይ ውጪ። ምን አስገባሽ ውስጥ? በእውነት ስትለኝ ይቅርታ። እኔ እኮ ይኸው መኝታ ቤትሽ ነው የገባው። ይቅርታ ስጨቀጭን ግራ ገብቶኝ ነው እዚህ ገባሁት። በስመ አብ እኔ ብርሃን፣ በእውነት በዚህ ደረጃ ነው ያልጠብቅሽም። በእውነት እኔ ብገባስ ምን ችግር አለው? ግን እኔ ተሳስቼ ነው የገባሁት። መኝታ ቤትሽ ነይ ውጪ። ምንድን ነው እንደዚህ እንትን የምትይኝ? እየጠበቀሽ ነው ሰው እዚህ ላይ ይቅርታ ጠይቅ። እኔ አመናጭቄ ስላባረርኩት ስላስቀየምኩት ሄደሽ ይቅርታ ጠይቅ። ብርሃን አይሻልም እንደዛ? ቆይ እኔ ከአንቺ ሌላ የት ነው የቻለው? እየነገርኩሽ አይደል እንዴ? እኔ ቆይ ምርጫዬም የምትሆኚው አንቺ ነሽ። መረጥኩሽ አንቺ ነው ምረጫ አልሽኝ። ምርጫዬ የሆንሽው አንቺ ነሽ። ለምንድን ነው ሂጂ የምትይኝ? ቆይ ወይስ እንደሄድልሽ ፈልገሻል? ለምንድን ነው ተደጋጋሚ ሂጂ የምትይኝ? እኔ ሳልችቶኛል በእውነት ነገሮች ለመረዳት ለማገዝ ብሞክርም ግን ምንም ሳልችተሽኛል በቃ። እሺ ከምርጫ ውጪ እና ከይቅርታ ውጪ ምን አለኝሽ? ምንም በቃ እሺ ይቅርም ከምት ይቅርታም ከሆነ ጥሩ በቃ አሁን ሂጂ ወደ ልጅሽ ጋር ወደ ሰውዬሽ ጋር ሂጂ። እሺ እሱን ጠርቼ ይቅርታ እንዲጠይቅሽ ከፈለግሽ ለምን ይጠይቀኛል? ለምንድን ነው ይቅርታ የሚጠይቀኝ? እኔ ሁለተኛ እንዲገባ አልፈልግም። ለምን ይቅርታ ይጠይቀኛል? አንቺ ሂጂና ይቅርታ ጠይቂ። እኔ ስላስቀየምኩብሽ ጠይቂው ይቅርታ። አይደለም እኔ እኮ አሁን ይኸውልሽ አንዴ የተከፋሁት አንቺን በእኔ የተነሳ ከሱ ጋር መቀያየም የለብሽም ብዬ ስላሰብኩ እንጂ እኔ የእሱ መሄድ አለ የሚያስጨንቀኝ። ተቀየምኩ አልተቀየምኩ ምን ይቀርብኛል?
ምን ይቀርብኛል? ምን ይመጣል? አውቃለሁ። ምንም አይቀርብሽም፣ አይቀርብሽም። የሚቀርብኝም የምጎዳው እኔ ነኝ። በቃ ይቅርታ። ጨቃጨቂኝ። በቃ አሁን ሂጂ፣ ውጪ። አሁን ሂጂ፣ ሂጂና እሱን ይቅርታ ጠይቂ። እኔን አይደለም። ይቅርታ እንድለው ነው የፈለግሽው? አዎ፣ በቃ ጠርቼው እመጣለሁ። ምን ለሰባክሽ? ምን የት ነው የምጠላው? አልፈልግም፣ አልፈልግም። ምን አለ? አልጠይቀውም። ይቅርታ ነው አይደለም፣ እሱ እንዲጠይቅሽ። በቃ ተጠያየቁ፣ አንቺም እሱም ተጠያየቁ። ምን አለብህ? አልፈልግም። ይቅርታ እንዲጠይቀኝ ከፈለግሽ ራስሽን ወክለሽ ሂጂ። ስለኔ ምንም ይቅርታ እሺ፣ አትዝጊው በሩን፣ አትዝጊው። እሺ፣ በሩን መውጣት ፈለግሽ? ሂጂ፣ ያው ሂጂ። ከዚህ በላይ ሂጂ፣ ሂጂ። እኔ መውጣት ሂጂ እና ይቅርታ ጠይቂው። አንቺ ሂጂ